ቸርነቱ የሚያስተዳድር የሚመግብ ስጋችንን ለብሶ ተሰቅሎ ሙቶ ያዳነን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። ጌታችን ኢየሱስ ክርስቶስ በቅዱስ ደሙ የባረካችሁ ያከበራችሁ ምዕመናን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸሩ አምላካችን ኢየሱስ ክርስቶስ ለዚህ ሰዓት ስላደረሰን ሳይገባን በቅዱስ ቦታው ስለሰበሰበን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ፈቃድ እንኳን አደረሳችሁ። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት ርዕስ የሚሆነው ጾመ ነቢያት ነው። ስለ ጾመ ነቢያት ነው የምንማማረው ማለት ነው። ወይም የነቢያት ጾም ማለት ነው። ስለሱ ጉዳይ እንማማራለን ማለት ነው። እዚያ ዳር አካባቢ አንዲት ነጭ ትታየኛለች እና አማርኛ ትችላለች ወይ ብዬ ስጠይቅ አትችልም ብለውኛል። ስብከት ብትተረጉሙላት ጥሩ ነው የሚል ሀሳብ አለኝ እና ምክንያቱም የእነሱም ነፍስ ደግሞ ያስፈልጋልና መልካም ነገር ነው። ስለዚህ አንድ ሰው እንዲተረጉምላት መልካም ነው። በዚያውም ደግሞ እንደነሱ ሲመጡ ጓደኛ አድርጓቸው። እሺ እነሱ ተጠምቀው ሲመጡ አምነው ብቸኝነት እንዳይሰማቸው ሴቶቹ ሴቶቹን፣ ወንዶቹ ወንዶቹን ጓደኛ ብታደርጓቸው ብታወሯቸው እጅግ መልካም ነው። ይሄን ልንገራችሁ ብዬ ነው። አስጠምቃችሁ ለምታገቡ እህቶቻችን ወንድሞቻችን ሁሉ ክብር አለን። እግዚአብሔር ያክብራችሁ። በዚያው ግን እንዳይጠፉ ጥንቃቄ ማድረግ ይፈልጋል። እንደዚህ ማምጣት እጅግ ትልቅ ነገር ነው። እሱን ለመናገር ነው። እግዚአብሔር ከሁላችን ጋር ይሁን። እሺ የዛሬ ትምህርታችን ጾመ ነቢያት ነው። ዛሬ እንግዲህ በዚህ በእናንተ ሀገር ከቀኑ 2 ሰዓት በኢትዮጵያ 12 ሰዓት ላይ ጾሙ ገብቷል። የሚገባው ማታ ጀምሮ ነው። ከማታ ጀምሮ ይገባል ማለት ነው። ለነገር ግን ምሽቱ ቅበላ በሆነ ጊዜ ጠዋት እንዲጀምር መዓልት ይስህቦ ለሌሊት፣ ሌሊት ይስህቦ ለመዓልት፣ ቀኑ ሌቱን ይስበዋል፣ ሌሊቱ ቀኑን ይስበዋል የሚባል የቤተክርስቲያን አቆጣጠር ስላለ በኢትዮጵያ ጠዋት 12 ሰዓት ጀምሮ ጾመ ነቢያት ይገባል ማለት ነው እና አሁን ዛሬ ስለ ጾመ ነቢያት እንማማራለን። 7ቱ አጽዋማት የቤተ ክርስቲያን 7ቱ አጽዋማት መካከል አንዱ ጾመ ነቢያት ነው። ይሄንን 5ቱም አብያተ ክርስቲያናት አሁን የኤርትራ ቤተክርስቲያን 6ኛ 5ቱም የሚቀበሉት ጾም ነው። ግብጾችም ይሄ በቀኖናቸው ወስነው አስቀምጠውታል። አሟልተው ይጾማሉ አይጾሙም ሌላ ነገር ነው። የግለሰቦች ድክመት ነው ሊሆን የሚችለው። የማይጾም የግብፅ ክርስቲያን ልታዩ ትችላላችሁ። ግን ያ ማለት የቤተክርስቲያኒቱ ሕግ ነው ማለት አይደለም። የግለሰብ ድካም ነው ማለት ነው እንጂ በቀኖናቸው እነሱም አስቀምጠውታል 7ቱን ጾሞች ማለት ነው። ቤተ ክርስቲያን 7 ጾም ሰርታልናለች። ከ7ቱ አጽዋማት አንዱ ጾመ ነቢያት ነው። ከዚያ በፊት ስለ ጾም ትንሽ ነገር ልንገራቸው። ስለ ጾመ ነቢያት ከመናገራችን በፊት ጾም ምንድን ነው ነው? ለምንድን ነው የተሰጠን? እንግዲህ ታውቃላችሁ፣ የመጀመሪያው እግዚአብሔር ለሰው ልጆች የሰራልን ሕግ ምንድን ነው? ጾም ነው። ለአዳም መጀመሪያ ጾም ማለት የቃሉ ትርጉም ቃል በቃል ሲተረጎም ምንድን ነው? መከልከል ማለት ነው። መከልከል መታቀብ ማለት ነው። ጾም ማለት መከልከል። ከምንድን ነው የምንከለከለው? ከምንጾማቸው ነገሮች ማለት ነው። ከምንከለከላቸው ነገሮች መከልከል መታቀብ ማለት ነው። ወዶ ማቆም ማለት ነው። እና እግዚአብሔር መጀመሪያ ለአዳም የሰጠው ሕግ ምንድን ነው? ባለፈው እንደተናገር ነው ምን የሚል ነው? አትብላ የሚል ነው። እግዚአብሔር ለአዳም የሰጠው የመጀመሪያው ሕግ አትብላ ነው። ስለዚህ ጾም የመጀመሪያው ሕግ ነው ማለት ነው። ጾም የመጀመሪያው ሕግ የሆነበት ምክንያት ለምንድን ነው ስትሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምንመለከተው የተፈጠርነው በማን አምሳል ነው?
በእግዚአብሔር አምሳል ነው የተፈጠረው። እግዚአብሔር ይበላል አይበላም? ይጠጣል? ስለዚህ ጾም ለኛ የተሰጠልን ምክንያት